ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? እንዴትስ እስከዚህ ሰዓት ቆያችሁ? ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን አንዴ በመጫን ቤተሰብ ይሁኑ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ጠፍቻለሁ። እንግዲህ የሮመዳን ስራ እንደምታዩትኝ ወጥሮናን እንግዲህ እነጨረቀየን ይዤላችሁ ከች ብያለሁኝ። በእውነት የማይረሳ ፍጹም የማይረሳ ቀን ብዙ የማይረሳ ቀን አሳልፈዋል እነ ጨረቃዬ። ግን እንደ ዛሬ ሆኖ የማይረሳ ቀን እኔ እንጃ በህይወቴ እንትን ብዬ አላቅም። እና ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ወደ ቪዲዮ ስትገቡ ቪዲዮውን ለማየት ስትገቡ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በርች እያላችሁ በላይክ በሸር እንዲሁም በሰብስክራይብ እንዲሁም በኮሜንት እንድታበረታቱኝ በትህትና እጠይቃለሁ። የኔ ውድ ቤተሰቦች አዲስ ጀማሪ እንደመሆኔ እንድታበረታቱኝ አብረን እንድናድግ አብረን ከፍ እንድንል እንተባበር። እሺ የኔ ውዶች እና ጊዜያችሁ መስዋዕት አድርጋችሁ ስለምትመለከቱ ቪዲዮን ስለምታዩልኝ አይዞሽ ስለምትሉኝ ሁሉ አመሰግናለሁኝ የኔ ውዶች። ለሌላም እንዲደርስ እንዲሁም እንትን ቪዲዮ በመለቅበት ሰዓት እንዲደርሳችሁ ላይክ እያደረጋችሁ ሼር እንዲሁም ሰብስክራይብ እያደረጋችሁ የምለቀው ቪዲዮ ሁላ እንዲደርሳችሁ እንዲሁም የደወል ምልክቷን አንዴ በመጫን ቤተሰብ የሆኑ የኔ ውድ ቤተሰቦች እንግዲህ ወደ ገደለው ስገባ ጨረቃዬ ዛሬ ሀይሚዬ የኔ ቆንጆ የብሩክዬ ልዕልት እንግዲህ እንደምታያትኝ በዱባይ ላይ ብሩኬን የማይረሳ ቀን እንደዚህ ፋሁሽ ብላ እያሳለፈች ነው እና ሰርፕራይዝ አድርገዋለች። የእውነት 200,000 ኬይ ስለገባ ብሩክዬ እንኳን ደስ አለህ። ደስታ ደስታችን ነው። የእናንተ ደስታ ደስታችን ነው። ስትስቁ እንስቃለን፣ ስታዝኑ እናዝናለን፣ ሲደብራችሁ ይደብረናል፣ ፈገግ ስትሉ የሌለ ፈገግ እንላለን። የሚገርማችሁ ነገር የጨረቃዎችዬ እንዲሁም የነጨረቃ ፋሚሊዎች የእውነት ነው የምላቸው እነጨረቃ እንትን ሲሉ እኔ ቀድሜ ነው የምስቀው፣ ሲከፉ ደግሞ ቀድሜ ነው የምከፋው። ለምን እንደሆነ አላቅምና በእውነት በጣም ነው ደስ የሚሉት። እግዚአብሔር የተመሰገነ ይሁን። ይሄን ሁሉ ያደረገ አምላክ ስሙ የከበረ ይሁን፣ የተመሰገነ ይሁን። ውድ ቤተሰቦችን የሌለ ደስታ እኮ ነው። ማርያምን መቼም የማይረሳ ቀን ነው እና ያሳለፉት። እግዚአብሔር የተመሰገነ ይሁን። እንዲሁም በዚህ አጋጣሚ ውድ ቤተሰቦቼ እንዲሁም በስደት ያላችሁ በመዳም ቤት ያለን ሁሉ እግዚአብሔር አምላክ የማታ እንጀራ እፎይ የምንልበት የምናርፍበት እውነት እንደው እፎይ ብለን የምንደስበት እንደው ቀሪ ዘመናችን እንደው ተደስተን የምንኖርበትን አምላክ ይስጠን። የእውነት እፎይ የምንልበትን የሳቅ ኑሮ ይስጠን። ይቺው ቀሪ ጊዜያችንን እግዚአብሔር አምላክ ይባርክልን ይቀድስልንና እውነት እንደዚህ በቃ አለ አይደለ ድካማችን ነው ሁሉ የምንረሳበትኝ እግዚአብሔር አምላክ ይስጠን እላለሁኝ። አሜን በሉ እሺ የኔ ወዶች፣ አሜን ያድርግልን። አሜን አሜን በሉ የኔ ወዶች። እንዴ የማታ እንጀራ ይስጠን፣ በቤታችን እንግዲያ የምናስተናግድ የተራበን የታረዘን የምንጠይቅ የምንጎበኝ ያድርገን፣ ይስጠን፣ እንሰጣለን። በነገራችን ላይ ግን ግዴታ ሲሞላን ብቻ አይደለም የምንሰጠው፣ ያለን ስንሰጥ ነው እግዚአብሔር የሚወደው። እና ይህንን ይመስላል እንግዲህ ውድ ቤተሰቦቼ እነ ጨረቃዬ ዛሬ እንደዚህ ኬኳን አዘጋጅታ ችፏ ብርቱካኗን ፏኳን ሁሉ ጃይዝ አድርጋ የሚያምር ኬኳን አዘጋጅታ እንኳን ደስ አለህ የኔ ልዑል እያለች ፏፍሽ እያሉ ነው። የማይረሳ ቀን እናሳልፍ እያሉ ነው እንግዲህ ልዕልቷና ለኦሎ መልክቷቸው እንግዲህ የሌለ እኮ ነው የሚያምሩት የኔ ወዶች። ፍጻሜያቸውን ያሳምርላቸው። እንዲሁም የአራት ልጆች አባትና እናት ናቸው የኔ ጨረቃዎች። እንግዲህ ውድ የነጨረቃ የሀይሚዬ የቡራዬ ቤተሰቦች ፋሚሊዎች ይህን ቪዲዮ የምትመለከቱ ሁሉ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እንዲሁም የደወል ምልክቱን አንዴ በመጫን ቤተሰብ ሊሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ቤተሰቦቼ አዲስ ጀማሪም እንደመሆኔ እንድታበረታቱኝ እውነት ከእናንተ እጠይቃለሁ። ስታዩት አንዴ ላይክ የምትለውን አንዴ ጫና ነው የምትለው። የእውነት እኔም አደርጋለሁ፣ እናንተም ላይክ አድርጉኝ እንዲሁም ሰብስክራይብ አድርጉኝ የኔ ወዶች።
እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የነጨረቃ ፋሚሊዎች። እንግዲህ እንደምታዩቻቸው በዱባይ ፋፎሽ እያሉ ዘና እያሉ ነው። የእውነት እግዚአብሔር ይመስገን። ብሩኬ ማለት በጣም ትልቅ ሰው፣ በጣም ትልቅ ሰው። የሚገርማችሁ ነገር ማለት ነው የእውነት ካወራነ ዩቱበሮችን በጣም እከታተላለሁ፣ ግን ቢሆንም ማለት ነው ልክ ላፊ ቃል የሚነጋገሩ በጣም ብዙዎቻቸው ናቸው። ከብሩኬና ከሀይሚዬ ግን እግዚአብሔርን እስካሁን ድረስ ጭራሽ ያ ሁሉ ጭቅጭቅ ሲያልፍ እንኳን ለራሱ አንድ ወይ ሀሱ የወረደ ቃል የተናገረ ሰው የለም። የእውነት እግዚአብሔር አምላክ እንደው ይጠብቃቸው የኔ ጨረቃዎችና ማለት ነው። እሱን ከልብ ነው የሚወዳት የሚያከብራት። እሷን በጣም ነው የምትወደው የምታከብረው። በጣም ክብብር በመካከላቸው አለ። እግዚአብሔር ይመስገን። የእውነት ሰው ማለት እንደዚህ ነው። ያሳለፈውን ዞር ብሎ ማየት፣ ምንም ድራማ ቢሆን እንኳን ለራሱ ምንም ማስመሰል ቢሆን እንኳን ለራሱ የኔን ያለውን ሰው ዝቅ አለማድረግ፣ በቃ ግዴታ እንትን ማለት አለበት ስላችሁ የስራ ባህሪም ቢሆንም አለ አይደለ ገደብ አለው እና ልክ እንደ ሌሎቻችሁ ዩቲዩበሮች ግን ደግሞ እንዳትቀየሙ ከሀይሚዬ ከወይዘሪት ሀይሚዬ እና ከአቶ ብሩኬ ካለማየሁ ላይ ያለማየሁ ላይ ብላለች። ታስታውሱ ከሆነ አይ ሀይሚዬ እኔ ጨረቃ እና ከነሱ ተማሩ፣ ከና ሀይሚዬ ተማሩ እላችኋለሁኝ። ውድ ቤተሰቦቼ በጣም ነው ደስ የሚሉት። ማርያምን እነሱን ስመለከት ለራሱ የሌለ በቃ የሌለ ታውቃላችሁ። በስመ አብ ፍቅር ያጫውተኛል። ወይኔ እና እግዚአብሔር አምላክ ደግሞ ተጣምረው ተድረው ፍሬያቸውን ለማየት ያብቃን፣ ሰርጋቸውንም ለመብላት ያብቃን። የአራቱ ልጆችንም ክርስትና ምንበላ ያድርገን። የእውነት እግዚአብሔር አምላክ ፍጻሜያቸውን ያሳምርላቸው። እንዲሁም በሚመለሱበት ሰዓት ወደ ሀገራቸው በሰላም ወደ ሀገራቸው እንዲመልሳቸው በጸሎት የምናስባቸዋለን። እኛ አስበን ሳይሆን እኛ ኃጢአተኛዎች ነን፣ ግን የማይረሳ አምላክ እግዚአብሔር ያስባቸው ይጠብቃቸው፣ ከሰው ዓይን ይሰውርልን። የእውነት ጨረቃዎቻችንን እግዚአብሔር አምላክ ከሰው ዓይን ይጠብቅልና ፍጻሜያቸውን ያሳምርልን። በጣም ነው የምወዳቸው በእውነቱ። እና ውድ ቤተሰቦቼ ስለነበረን ቆይታ ከልብ አመሰግናለሁኝ። አብራችሁኝ ስለነበራችሁ ሁሉ ጊዜያችሁን መስዋዕት አድርጋችሁ ከቤቴ ስለመጣችሁ አመሰግናለሁኝ ውዶችዬ። እንዲሁም አደራ የእውነት አበረታቱኝ፣ አሳድጉኝ እህቶቼ። የእውነት በትህትና በቅንነት ማለት ነው እንደራሳችሁ አይታችሁ ላይክ፣ ሸር፣ ሰብስክራይብ አድርጋችሁ ምን ችግር አለው? አንዴ ደወል ምልክቷን ጫን ነው። ሸሯንም ሸርርግ ደወል ምልክቷንም አንዴ ጫን፣ ላይኳንም እንደዛው፣ እንዲሁም ኮሜንቷን ጠቅ ማድረግ ነውና የኔ ወዶች እንድታበረታቱ በትህትና እጠይቃለሁኝ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ስለነበረን ቆይታ ሁሉ ከልብ አመሰግናለሁኝ የኔ ወዶች። እንግዲህ ይህንን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ኢትዮጵያ ሀገራችንን ሰላም ያደርግልን። በያለንበት የእግዚአብሔር ሰላምታ ይብዛልን። እህት ወንድሞቼ የማታ እንጀራ ይስጣችሁ፣ እፎይ የምትሉበት ኑሮ ይስጣችሁ። ሀገራችንን ቤተሰቦቻችንን ከክፉ ነገር ይሰውርልን፣ ይጠብቅልን። የኔ ወዶች እግዚአብሔር አምላክ በያላችሁበት እግዚአብሔር አምላክ ይጠብቅልን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሰንብቱልኝ። የኔ ወዶች አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ቻው። የኔ ወዶች አመሰግናለሁ።